ገስታችንን እንጥራለን። ገስታችንን አስገባው ሉና you can come this way. ትራሷን አንሻት እንዳታስጨንቅሽ። obviously ሉና ወይኔ ዲጄ ከኔ ቁመት ሲበልጥ we can adjust it. ሶፋው ተለቀብሽ። What's good YouTube episode 3 ፖድካስታችን መተናል። ዛሬ ከቴክ ከሶፍትዌር ዴቨሎፐርስ ምናምን ወጣ ብለን ለየት ያለ እንግዳን ይዘንላችሁ የመጣ ነው። የዛሬ እንግዳችን ሉናን ይዘን መተናል። Most of you were asking me to bring this guest to you. ዛሬ በጣም አሪፍ እዚህ ጋር ፍለፍቲ ምርጥ ጥያቄዎች አሉ። we will discuss በጣም ብዙ ነገሮችን እና በጣም አሪፍ ነው የሚሆነው። so let's go to the guest. እንኳን ደህና መጣሽ። ዛሬ በጣም ፐርሰናል ጥያቄዎች ይበዛሉ። ሆን ብዬ ነው አዝጋጅ የመጣሁትና so እንጀምር። I hope it means the ማጥቂያ ስለበደም ከዛች ሁሉም ነገር አለበት። ሁሉም ነገር እንጀምር። cool. so ሁሉም let's start from the introduction. beside leadership ላይ ያለችው ሉና ሊንክድኢን ላይ ያለችው ሳይሆን ከዛ ውጭ ያለችው ሉና ከሷ ጀምረን full introduction. እሺ so I think ከሁለት ዓመት ከ3 ዓመት ምናምን በፊት ይመስለኛል ይሄ ሉና የሚለው ነገር በደንብ ፖፕ አፕ አድርጎ በሱ እንትን ያለው። ግን ሙሉ ስሜ ሙሉ ጸጋ ባላለው ተወልጄ ያደግኩት ላሊበላ ነው። ቅዱስ ላሊበላ። የክፍለ ሀገር ልጆች እኮ አዛቸው ከባድ ነው የክፍለ ሀገር ሰው እና yes ይሄ እንዴት ነው ተጫዋች ነኝ፣ ሳቂታ ነኝ። I think ሁሉም ሰው በሱ maybe የመጀመሪያ ልጅ ነኝ። የመጀመሪያ ልጆች ልጅ ነኝ። የመጀመሪያ ግራንድ ዳውተር ነኝ ማለት ነው። እና በቃ I'm so attached with my families. የቤተሰብ ልጅ አይነት ልጅ ነኝ። I used to enjoy በፊት I used to enjoy ኳስ መጫወት እወዳለሁ። ብስክሌት ምናምን ደስ ይለኛል። ባለፈው ሜንሽን አድርጌዋለሁ without the stuff that we do ማለት ነው ለወርክ ይሄን ይመስላል። ብስክሌት ያልሻትና ኢምፕረስ ለማድረግ ነው okay that's nice pretty much በጣም the explanation. most of us know you probably ሉና በሚለውና yes ቴሌግራም ላይ ብዙ ፋን ያለሽ በጣም ብዙ ፎሎወርስ so it's nice. so let's go to the second question. What was your life before technology? How did you find ወደ ቴክኖሎጂ ምናምን በፊት የነበረው ላይፍ? okay the art ውስጥ ምን I know a lot of research አድርጌ ነው የመጣሁት ግን አንቺ ድልል ውስጥ more explain ልታረጊ ምን አይነት ልጅ ነበርኩኝ? እኛ ቤት ውስጥ እንትን አለ ይሄ we have the freedom to experiment something. so አባትና እናቴ በጣም ፑሽ አድርጉኛል፣ ኢንቨስት አድርገውኛል እኔ ላይ ብዬ ነው ማስበው። ብዙ ነገር የተደረገልኝ ልጅ ነኝ። like emotionally በጣም they were invested for me. ከዛም ባሻገር ደግሞ የመጀመሪያ ልጅም ስትሆን ያለው እንትን አለ። ከ4 ዓመት በኋላ ነው ሌላ እህቴ ኖረኝና እስከ 4 ዓመት ብቻ ሳይሆን ከዛም በኋላ በቃ ኤቭሪቲንግ እኔ ጋር ነው። ይሄ እንትን አለ፣ ይሄ ኤክስፖዠሩም አለ፣ ነገሮችን ኤክስፒሪየንስ እንድናደርግ መፍቀዱም አለ። ፕላስ ደግሞ ፍሪደም የሚሰጡ ፍሪደም ፕላስ ደግሞ ቁጥጥርም አለና እሱ ነገር ብዙ ነገሮች ላይ ኢንቮልቭ እንዳደረግ ያደረገኝ ነበረ። እኔ እጽፍ ነበረ፣ ግጥም ጽፋለሁ፣ ትዝብቶች ጽፋለሁ። አይ ኤክስፐሪመንት ትምህርቴ ላይ በጣም ጥሩ ልጅ ነበርኩኝ።
የቤተሰቤን ኃላፊነት የምትላለ ማለት መሞከር አይነት ልጅ ነበርኩኝ ማለት ነው። ያ እንደዛ አይነት ኤክስፒሪየንስ ስለነበረኝ ከሊደርሺፕም ከቴክም በፊት እኔ እንትን መሆን ይመስለኝ ነበረ፣ ኳስ ተጫዋች መሆን ይመስለኝ ነበረ። እንትን ይላል ይሄ ሽፍት ያደርጋል ቤዝድ ኦን ላይክ the things that you experiment ነው ዊሽህ እየተቀየረ የሚመጣው እና ትንሽ በነበርኩ ጊዜ ያው እንደ ማንኛውም ልጆች ዶክተር መሆን ፈልጋለሁ ምናምን እንል ነበር። ከዛ when I grow up ደግሞ አይ እኔ ኳስ ተጫዋች ብሆን ይሻላል ምናምን እላለሁ። ከዛ ደግሞ የሆነ ሰዓት ላይ እናቴ ጥርሷን በጣም ያማት ነበር እና አይ used to like dental medicine ብማር ጥሩ ነው ኮንዲሽናል ነበርና ግን በጣም ይሄ ከኤሌመንታሪ ጀምሮ አስተማሪዎቼ በጣም ብዙ እንትን የሚሉኝ የነበረው ነገር ምንድነው በጣም ጎበዝ ነበርኩኝ ወናይ ሞዴሬት ይሄ መድረክ ምናምን ሊድ ማድረግ ፕላስ ደግሞ ይሄ ግጥምም ስጽፍ በጣም ጎበዝ ስለነበርኩኝ በቃ ጸሐፊ ትሆናለች የሚልም ነገር ነበረ። ድራማዎች ምናምን እንሰራ ነበረ with my friends እንደውም ኢቭን ሌሎች ቦታዎችን እንላክ ነበረ። ትምህርታዊ ድራማዎችን ይዘን ከትምህርት ቤት ውጭ እንላክ ነበረ። አይ ሪመምበር ኢቭን እንትን ፖሊስ ጣቢያ ምናምን ማረሚያ ቤት ያሉ ሰዎችን ምናምን ነገር አይ ነው እዛ እንሄድ ነበረ። እንደዚህ አይነት ፐርሶናሊቲ ነበረኝ። ግን ወደ ቴክ እንዴት ገባሁኝ? ከዛ እኛ ኤሌመንታሪ ስኩል ውስጥ ከላይብራሪው አዲሽናል እንትን አለ ኮምፒውተር ክፍል አለ። እንዴት ነው መጽሐፎችን አንብበን ስፔሻሊ 7ኛ 8ኛ ክፍል ሆነን መጽሐፎችን እናነብና ከዛ ኮምፒውተር ክፍል መግባት እንችላለን እንትን ስለሆነ ማለት ነው አንድ ላይ ስለነበረ ላይብራሪ ማንጠፋ ልጆች በሙሉ we experiment something እንትን ውስጥ ይሄ የኮምፒውተር ክፍል ውስጥ 9-10 ምናምን ስንገባ ያ ነገር ጠቀመንና በጣም ጎበዞች እየሆንን መጣን። one of my friend ነፍሱን ይማረው ቃላብ ይባላል እሱ ጋር በጣም ኮምፒውተር እናደርግ ነበረ ኮምፒውተር ስታፍ ማለት ነው። I'm sorry እሱ ማለት ያው ሁለታችንም ኮምፒውተር ሳይንስ ነበር የገባነው ማለት እሱ ሌላ ቦታ እኔ ሌላ ቦታ ሳናረገው በፊት ማለት ነው። እና the same he friends የሆነ ባች የነበርነው ባቾች we were good በጣም ኮምፒውተር ላይ ምናምን ነገር ግን እንዴት ተርኒንግ ፖይንት ሆነ እየሞላን ፕሌስመንት እየሞላን የነበረ ጊዜ ዩኒቨርሲቲ እንደዚህ ያደረግን የነበረ ጊዜ አይ ሪመምበር 11ኛ እና 12ኛ ክፍል የሚያስተማረኝ አስተማሪ he was በጣም ጎበዝ 11 እና 12 ላይ HTML ምናምን እንሰራ ነበረ እንትን ዌብ ዴቨሎፕመንት ምናምን ስታፍ ማለት ነው። ትንሽዬ እና ላይክ ማርኪው ሳረግ ያለው ፊሊንግ እንደዚህ ስትይ ደስ ይል ነበረ ምናምን ነገር እና በዚሁ አጋጣሚ ማመስገን ፈልጋለሁ። ላይክ አይ ሚን በጣም ጸዴ ቲቸር ነበረ። በጣም ጸዴ ቲቸር ነበረ። በጣም ፑሽ አደረገን ነበር ነገሮችን ኤክስፐሪመንት እንድናረግም። then ከዛ ኢንተረስቱ ኖረኝ ግን I wasn't decide እዛ ጋር ገባለሁ የሚል ሀሳብ አልነበረኝም። ምክንያቱም እንዳልኩ ነው ይሄ ሄልዝ ላይ መግባት አለብህም የሚባለው ነገር ስለነበረ ምናምን ኤክስፖዠሩ ማለት ነው። ከዛ ሌላ የሰፈራችን ልጅ ኮምፒውተር ሳይንስ የሚማር ልጅ ነበረ ሐዋሳ ዩኒቨርሲቲ ነበር የሚማረው። ለምን አትገቡም አይነት እንትን ሆነ። ልጆች ነበርን የሆኑ ልጆች ነበሩ። ከዛ እኔ ወደ ወላይታ ሲደርሰኝ ነበረኝ ሩቅ ነው ፕላስ ደግሞ እንዲህ ኮምፒውተር ሳይንስ ምናምን ተብሎ አልነበረም ይሄድ ነው ሌላ እንትን ነበረው ሌላ ዲቪዥን ስለነበረው እንትን ነበር ይሄድ ነው። then ከዛ በኋላ ከሄድኩ በኋላ ነው ኮምፒውተር ሳይንስ አይቲ እና ኢንፎርሜሽን ሲስተም ነበረ። I choose information system እና ኢንፎርሜሽን ሲስተም ጆይን አደረኩኝ። Okay, that was so cool. then like እዛ እንዳለች ወላይታ I had some friends የሆነ ነገር ሰምቼ ነበር እዛ ሌክቸረር ነበረ ጀቃፈታ አስተማሪ ናት like ማርክ ሳትለፉ ነው የምትሰጠው ምንም በቃ ተስፋ ነገር የለም አሉ እና like I think እዚህ ጋር like early ላይ እንዴት ወደ ሌክቸር ላይፍ እንዴት ሌክቸር ላይፍ በዛ early እንዴት ጆይን አረግሽ እና eventually እንዴት ከሌክቸርነት ሙቭ አረግሽ
የሚለውን ስቶሪ በጣም መስማት እንፈልጋለን። እሺ በጣም ቀጫጫ ነበርኩ ትንሽዬ ነበርኩኝ። እንዴት ሌክቸር ሆንኩኝ? ጥሩ ተማሪ ነበርኩኝ። አይ ቲንክ there was ይሄ ቻሌንጅም ከሚያደርጉት ተማሪዎች ፕላስ ፕሮጀክታቸውም ጥሩ ከሆኑ ተማሪዎች ፕሮጀክታቸው ሴሌክትድ ሆኖ ቶፕ እንትን ተብሎ ከገቡት ተማሪዎች ውስጥ ነበርኩኝ። ግሬዴ ወዝ ግድ በጣም ግድ ነበረ። ከ3.6 ምናምን በላይ ነበር። ባይ ዲፎልት ስሰቅል ደግሞ እንትን አለው አድቫንቴጅ አለው እሱ እዛ ለመቅረት ማለት ነው። እኛ ደግሞ በሰዓቱ የአስተማሪ ጥረትም ስለነበረ እኛ ዲፓርትመንት ውስጥ ሴሌክትድ የተደረገን ተማሪዎች ነበር እዛው እንድንቀር ማለት ነው። ከዛም ደግሞ ፕሬዚዳንት ዲሳይድ በዛ ባች የሰቀሉ ተማሪዎች በሙሉ እዛው ትምህርት ቤት ውስጥ እንዲቀሩ ማለት ነው። to be honest like አስተማሪ ማለት ክላስ ውስጥ ምናምን ስንማር ይዲዲያ የምትባል ጓደኛ አለችኝ። በጣም ነው የምወዳት። የሻሸመኔ ልጅ ናት። ስቲል ሄር ኢነርጂ እኔ ሁሌ እንትን ባልክ ቁጥር when you have someone who matches your energy is different እና I remember like ብዙ ነገር ኤክስፐሪመንት እንደምናደርግና መጀመሪያ ዓመት ነው በቃ ኢነርጂያችን ያደረገው በቃ we are not friends ስልክ close friends ምግብ አብረን መንበላ የዶርሜት ምናምን አይደለንም። ግን we are friends on the projects that we do, we are friends on library, we are friends on lab. እነዚህ common goals ስላለን እዛ ላይ በደንብ እንትን ስለምናደርግ ሁለታችንም ነበርን። እና መንበ የሆነ ጊዜ ላይብራሪ በጣም አምሽተን ጅብ እንዳለ አናውቅም ነበር። ከዛ ቁጭ ብለን እንትን ማለት ጀመርን፣ ዋይፋይ መጠቀም ጀመርን። ዶርም ፊት ለፊት ነው እና እሷ ብሎክ 8 ነች፣ እኔ 9 ነኝ። ዲፍረንት ብሎክ። ከዛ የሆነ ድምፅ ሰማን ማለት ነው። ከዛ ስለታችሁ ወደ ተለያየ ከዛ በቃ እሷም ጋር በደንብ እንትን ስለምንል ፕሮጀክታችን ሴሌክት ተደረገ። የእሷም የኔም ፕሮጀክት ሴሌክት ተደረገ። እንትን ግቢ ውስጥ ቶፕ ፕሮጀክቶች ይሸለሙ ነበረ። ፍሮም 3 ዲፓርትመንትስ የኛ ፕሮጀክት ደግሞ ከኛ ዲፓርትመንት ሴሌክትድ ነበረ፣ የእሷም ሴሌክትድ ነበረ። there was ደግሞ አንድ ጓደኛችን የእሷም ሴሌክትድ ነበረ። then በዛ ፌዝ ስለሆነ እየሄድን የነበረው እንደ አጋጣሚ ሆኖ እኔ ባጋጠመኝ የፒሲ ችግር ፕሬዘንት ማድረግ አልቻልኩም ፕሮጀክቱን። so that was like the failure that I face የመጀመሪያው ግቢ ውስጥ ማለት ነው። በጣም ቢካዝ በቃ ብዙ ነገሮች ስለነበሩ ማለት ነው። እስከዛ ሰዓት ድረስ አይደደነሳይደ እኔ እዛው ሌክቸር ሆኜ እቀራለሁ የሚለው ነገር ላይ ማለት ነው። ግን like when I think about it ደግሞ እኔ I want to do my masters ወዲያው because my mom always ask me እንደዛ እንዳደረግ ሁሌ ነበር የምትለኝ። ስናወራን በስልክ ምናምን you have to do it በቃ ወዲያው አድርገሹ ተምረሽ like you can go with your life ነገር ነው የምትለው። እንደዛ ስትለኝ ስለነበረ እንደዛ አስቤኝ ስለነበር አክሰፕት አደረኩት። እዛው ቀረው። ጥሩ አስተማሪ ነኝ ብዬ አስባለሁኝ። ግን ናት እነ ማርክ ዋይዝ ማርኩ ተሱተውና ግን ጥሩ አስተማሪ የነበርኩት ብዬ ማስበው አሁን ላይ ማገኛቸውም ልጆች አሉ። እንትን when we start our conversation እና ትምህርቱን ስንጀምር ዝም ብለን አልነበረም ትምህርት የምንለው ምን ጀመረው ክላሱን። so there is a thing that I want from my teachers እሱን ነገሮች ፊል ለማድረግ ሞክር ነበረ። so መጀመሪያ ተማሪዎች ኮምፎርታብል መሆን አለባቸው። አይ ነው ሁሉም ሰው እዛ ክላስ ውስጥ ያለው ሰው የኛን ፓዝ ፎሎ ያደርጋል ማለት አይደለም። ሁሉም ሰው እዛ ክላስ ውስጥ ያለ ሰው ዴቨሎፐር ይሆናል ማለት አይደለም። እዛ ክላስ ውስጥ ያለ ሰው ሲስተም ቢልድ ያደርጋል ማለት አይደለም። ግን አትሊስት ኦን ዴር ወይ በደንብ ፐርፎርም የሚያደርጉበትን ወይ ክሬት ለማድረግ ማለት ነው። አይ ሪሜምበር ከ4 ሰዓት በላይ አስተምሬ አውቃለሁኝ። ሲሪየስሊ? yes ከ4 ሰዓት በላይ በአንድ ሰዓት አስተምሬ አውቃለሁኝ።
ክሬዲት አውሩ ትንሽ ነው ግን ያው I have to give my best ብዬ ስለማስብ አድርጌ አውቃለሁኝ። አንቺ ሲሆን ተማሪዎቹ እንዴት ነው? They were good by the way. They were good. They were good. በጣም ከዛ it's so challenging to be honest በእኔ እድሜ ለእኔም አስቸጋሪ ነበር። ተፋኒ ቲንክ ደግሞ ማለት ነው በአስተማሪዎች በር ሲሄድ ሁሌ አይ የተማሪዎች በር በዛኛው ሁሉም ዳት ያደርጋሉ ባል ነበር እና ያ እንደዛ ነበር ሀፕን ያደርገው። So before we move from this, can you tell us about the project? select ይደረገው እናንተ ፕሮጀክት ምን ነበር ቢልድ ያደርጋችሁት? Okay, it was until distributed system build ማድረግ ነበረ። the distributed system ሆኖ again for electric billing ነበረ። so for like የዛን ሰዓት ሳፕ የሚባል ሶፍትዌር ይጠቀሙ ነበረ እነሱ ማለት ነው። I think ሳፕ መሰለኝ የቢሊንግ የሚጠቀሙት የነበረው ማለት ነው። ሪሰንትሊ ነው አሁን በሶፍትዌር ምናምን የሆነው by the way ቢሊንግ እንጂ ያኔ all over like ቢል ጀነሬት የሚደረገው ሪፖርቱ ጀነሬት የሚደረገው ምናምን ነገር ሰሚ አውቶሜትድ ነገር ነው። ሶ ፉሊ አውቶሜትድ እናድርግላችሁ። ሶ ዲስትሪቢዩትድ ሲስተም ደግሞ እንዴት ይጠቅማቸዋል? ሶ አንድ ቦታ ዳታቸውን ሎዝ ቢያደርጉ መልቲፕል ቦታዎች ሰርቨሮቹ አፕ አድርገው ኮንቲኒው እንዲያደርጉ ማድረግ ደን ደግሞ ላይክ የሆነ ቦታ የሆነ ነገር ዳታቸውን ሎዝ ቢያደርጉ እንደ ባካፕም እንዲሆናቸው ማድረግ። ሶ የሙሉ የዳታቤዝ ሪፕሊካውን መስራት ምናምን ነገር በማይስኪል ነበር የሰራ ነው። ሶ ብዙ እንትኖች ነበሩት። አሁን ያው የረሳሁት ነው ስፔናል you are really into coding ማለት ነው በጣም ያኔ yes of course እና ያኔ like እንትን ፍሬምወርኮች ምናምን ነገር እንትን አልነበረውም። ይሄ ብዙ አልነበረም የነበረው ፍሬምወርክ ላራብል ነበረ። ከዛ በኋላ ነው እየመጣ በጣም እየታወቀ የመጣው እንጂ we do PHP and then PHP ላይ ጎበዝ ነበርኩኝ። ከዛ I do ላራብል ትንሽ ጊዜ nice ከዛ ወደዚህ ስመጣ ነበረ ትንሽ ከብዶኝ የነበረው። እዚህ በጣም ብዙ ሰው በጣም ብዙ ፍሬምወርክ ነው የሚያወራው ምናምን ነገር ከዛ በኋላ ትንሽ ከብዳል ኪፕ አፕ ማድረግ እና በጣም ይሄ የጀመርኳቸው ነገሮች ነበሩ to be honest ግን የኔ እንዳልኩ ወደ ፕሮዳክት ማኔጅመንቱ ከገባሁኝ በኋላ ነገሮች ሲቀያየሩ ነው። I do AI stuff ያኔ ፓይተን ጽፍ ነበረ ለማስተርስም እሱን ስለ ጻፍኩኝ ማለት ነው። ፓይተን ምናምን ጽፋለሁኝ I think 1 year ምናምን ሰርቻለሁ እንደዛ fully AI train ለማድረግ ስለሱ ባያን መልሰን ትለና ለዲግሪ ተሸክመሽ ነው እንታስጨንቅ nice ግን like you were good in coding, you were into research ምናምን ከዚህ ሁሉ ታዲያ እንዴት ነው ፕሮዳክት ማኔጅመንት የሚለው ታይትል ሊወደቅሽው? በጣም ያው ማወቅ ፈልጋለሁ to be honest። ብዙ ጊዜ ያልብየው ነበረ እኔ ሪሰርች ስሰራ አስታውሳለሁ አስተማሪዎቼ ደስ ይላቸዋል especially when I do literature review still that skill helps me አሁን ላይ currently ያለኝ ሮል ላይ ብዬ አስባለሁ። እኔ ዲፕ ሪሰርች ካልሰራሁኝ ምናት እንትን የሆነ ነገር confidently pitch ማድረግ አልችልም። okay so like confidently የሆነ ነገር ለመናገር I have to do research ብዬ አስባለሁ። ማላውቀውን ነገር ባላወራ ደስ ይለኛል ማላውቀው ነገር ከሆነ so ወይ አላውቀውም ብዬ አልፋለሁ። ግን እንደዚህ አይደለም ወይ ልል እችላለሁ። ግን like the research skill ያው ግቢም የነበርኩ ጊዜ ዶክመንቴሽን ለመስራት you have to do research then ደግሞ there is related work እና literature review የሚባል ሴክሽን ስለነበረው የምንሰራው ዶክመንቴሽን ላይ እነሱን እያንዳንዱን ነገር በኤአይ ዘመን አይደለም ባይዘው ሪሰርች ይሰራ ነው። አሁን ደግሞ ስኮላር ኤክሳይትመንት ብለን በዳጊ እንሰራ በግን to be honest ያኔ በጣም ከባድ ነበር ዶክመንቴሽን መጻፍ ማለት ሁሉን ነገር ጎግል አድርገህ even like I remember the tools ለሳይቴሽን mainly ለሪራይቲንግ ኪልቦx እሱ ራሱ ያን ያክል it wasn't like powerful tool ያኔ ማለት ነው። ግን wait then ከዛ ስንሰራ ዶክመንቴሽን ስንሰራ ሪሰርች በደንብ ማድረግ ስለነበረብኝ ያኔ በቃ የሪሰርች ስኪሉ በደንብ እየመጣ ሶ ኦርጋናይዝ ማድረጉ ዶክመንት በስትክክል መስራት እያንዳንዱ ነገር ኦርጋናይዝ አድርጎ ሴንስ መስጠት ያገኘሃቸውን ሪሰርቾች
መጨረሻ ላይ ኮንክሉዥን ለመጻፍ you have to give it sense እና ደግሞ ያነበብከውን ነገር የሆነ ሰውዬ የጻፈውን ጽሁፍ ምን ፕሮብለም ሶልቭ እንዳደረገና አንተ የቱ ጋር ጋፑን ማግኘት እንዳለብህ you have to really know ገባ exactly yeah then when I do that ምን አደርጋለሁኝ ፔፐሮች አሉኝ different ፔፐሮች so the problems the solution that he suggests or ደግሞ he do then the gaps that find ያደረኩት ጋፕ ምንድን ነው so እኔ ሪኮመንድ ማድረገው ነገር ምንድን ነው የሚለውን ነገር በደንብ ረዳ ስለነበር then ማስተርስም ከገባውኝ በኋላ that research ነገር ይመጣል so you have to do multiple literature reviews you have to do multiple researches and then you have to find the gap to solve one problem thesis ስትጽፍ the first thing that you have to do is የምትሰራውን ቶፒክ ማግኘት ነው so የምትሰራውን ቶፒክ ለማግኘት you have to do research yeah then ደግሞ real gap ማግኘት አለብህ that gap ደግሞ ያልተሰራ መሆን አለበት futuristic የሆነ መሆን አለበት that's why research ላይ ያለው ስኪል የመጣው so ታዲያ how did you move ሁሉ ነገር ተሽ እንዲ ፕሮዳክት ማኔጅመንት ላይ so project management ሰራ ነበር I really like it ግን I do it ለምን እንደምጠላው ብዙ ጊዜ ስለተናገርኩት ነው ግን እኔ የፕሮጀክት ማኔጅመንት ሰው አይደለሁም I do have curious mind okay በቃ like multiple things መስራት ፈልጋለሁ የሆነ ነገር ኤክስፕሎር ማድረግ ፈልጋለሁ I am passionate about it ይሆናል አይደል የሆነ ነገር ሶልቭ ሳደርግ የሆነ ነገር ሳነብ በጣም ደስተኛ ሆኜ ነው የምሰራው even when I find የሆነ አዲስ ፕሮዳክት በጣም እንደ ልጅ ደስተኛ ሆነት እና ፕሮጀክት ማኔጅመንት እየሰራሁኝ የሆነ አርቲክል አገኘው the 3 PM's difference የሚል so that is the project management program managers and then product management okay ከዛ ያነበብኩት የሆነ መሀል ላይ ሲደርስ ፕሮዳክት ማኔጅመንት ላይ በጣም into it የሆነ you know I understand UI UX ምክንያቱም ጓደኛዬ ጋር እንትን እንል ነበረ I learn Figma end to end ከሱ ጋር ሚጥሚጣይ ነው የምለው ግን ሚጥሚጣይ ስም አይደለም ከሰማ እንግዲህ ይቅርታ እኔ ብቻ ነኝ እንደዛ የምጠራው እና ከሱ ጋር ስንሰራ እንትን እንል ነበረ ኢንድ ቱ ኢንድ ፊግማ በቃ ዲዛይን እያደረግን ነገሮች እያየን ስንሰራ የዲዛይን ቲንኪንግ ነው አንደርስታንድ ታደርጋለህ ሶ there was ደግሞ አንደርግራድ ላይ ስንማር human computer interaction የሚባል ኮርስ ሶ how to design a system በደንብ ትማርበታለህ ሶ accessibility consider ታደርጋለህ የከለር ኮምቢኔሽን እና ከለር ሳይኮሎጂ በደንብ ለርን ታደርጋለህ human computer interaction ኮርስ ላይ ማለት ነው so how people interact with computer እና ደግሞ within their own way ነው እሱን የሚያስተምረው ኮርሱና ያኔ የሆነ ትንሽዬም ቢሆን እንትን ነበረኝ curiosity ነበረኝ so then I found out like product management ውስጥ እሱ ኢንክሉድ አለ okay so የመጀመሪያው ፌዝ like research ማለት so you have to do market research you have to do computer analysis ሰራ you have to understand the other businesses problem and then አንተ የምታመጣው ፕሮዳክት እሱን ፕሮብለም ሶልቭ ማድረጉን ምናምን ነገር so there is something እንትን የሚያደርገው then በቃ I want to do this ያልኩት this is what I want to do then ከዛ I logged in 6 months ለመማር okay like let's forget about the text definition product manager የሚባለው እና I personally ያናክል ዲቴል የለኝም ፕሮዳክት ማናጀር ምን እንደሚያደርግ ብትጠይቅኝ የሆነ roughly ከስሙ ተነስቼ እንደዚህ ልነግርሽ እችላለሁ እንጂ I don't have in detail knowledge እና in general like what does a product manager do in a real company ውስጥ product manager ሮሉ ምንድነው ምን አይነት ስራ ነው የሚሰራው okay the first thing we do understanding ለምሳሌ if it's a product for one market ወይ ደግሞ የመጀመሪያው ነገር understanding of the market ነው ማርኬቱ ቼንጅ አለ አሁን ለምሳሌ the AI era መጣ አይደለ በAI ሰዓት የሚሸጡ ምን አይነት ፕሮዳክቶች ናቸው okay የሚለው ነገር ላይ ነው የሚነሳው ወይ ደግሞ you see problems ያንን ፕሮብለም እንዴት ሶልቭ እንደምታደርገው you do research ከዛ functionality ሊስት አውት ታደርጋለህ እሱን ከዲዛይን ቲም ጋር ኮሙኒኬት አድርገህ እነሱ they do the UX and then the UI stuff then the developer they will solve the problem ከዛ we will go to the market ማለት ነው okay
ሶ ከመጀመሪያው ከፕላኒንግ ጀምሮ ሪሰርች ጀምሮ እስከ መጨረሻው ማርኬት ሴልስ እስኪደርስ ድረስ ፕሮዳክት ማኔጀር ኢዝ ኢንቮልቭድ። So that's why I want to do it። ምክንያቱም እኔ አንድ ነገር ለምሳሌ ፕሮጀክት ማኔጀር ቢሆን they do planning ከዛ ፕላኒንግ ካለቀ በኋላ በጀት ፕላኒንግ አለ፣ ሪሶርስ ፕላኒንግ፣ ሪስክ አናሊሲስ ደን ደግሞ ሞኒተሪንግ መጨረሻ ላይ የሚመጣ ነገር ይኖራል። ግን within a specific time period እና within a specific budget ነው። So when you are a product manager ግን you will adjust those things, you know, based on the products that you do. Wow. So that's crazy. I know. And now you are not a people manager. ፒፕልን አይደለም ማኔጅ የምታደርገው ግን ኢትስ ያው ኮላቦሬሽን ስለሚፈልግና ሮሉ ብዙ ሰዎች ጋር መልቲ ዲሲፕሊነሪ የሆኑ ሰዎች ጋር ኮሚኒኬት ስለምታደርግ you will do the people management as well. Yeah, some people even think HR ምናምን የሚመስለውም ማለት ሮሉ ብዙ ነገር ነው ግን ፍቃዱን ለሚጠይቅ አለ እንደዛ የሚሆነው ለምን መሰለህ? so it has ለምሳሌ when one developer sick and sick leave ላይ ቢሆን it affects the product progress. Okay. So that matters for you, by the way. For the product manager, not only the product, the people mindset affects the product. So exactly. You have to deal with that. That's hard በጣም እና product manager እኔ ብዬ ማስበው ለምሳሌ it's a bridge between the market, the company and the products that we're going to do. So to solve the problems that you have to understand the company culture, you have to understand the business need. ምክንያቱም ወጥቶ ማይሸጥ አይነት ፕሮዳክት እና ካምፓኒውን ባንክራፕት የሚያደርግ ከሆነ you don't have to do it። የሆነ ወይ ደግሞ ፕራዮሪታይዝ ማድረግ ያለብህ ሌላ ነገር ሊኖር ይችላል። So solving the right problem for the right people በሚፈልጉት በጣም ከባድ ነው to be honest, like yes. ያስፈራል ሮሉ ራሱ ያስፈራል to be honest. Yes. ያለሽ responsibility is scary. I used to think developers have the designers have the scary stuff now, ግን this is በጣም ከባድ. In fact that is the good part of building product እና በጣም አሪፍ ነው. So what is the road through like building some software product in Ethiopia and selling it ኢትዮጵያ ውስጥ የሆነ ነገር ቢልድ አድርጎ ሴል ማድረግ ነው like road through most people think ብዬ ማስበው አሁን ከብዙ ሰዎች ጋር የሚያጋጨኝ ነገር we care a lot about the design, the technical stuff, በቃ ስለምንጠቀመው ቴክ ስታክ ምናምን you know those things ወይ ደግሞ we care about like ይሄ እንዴት ነው ብቻ the technical things. ግን behind that there is a competition ስለ it's about execution እንጂ everyone has the idea to build something. ዛሬ ማታ እያሰብኩ ያለውን ነገር ነገ ላውንች ሲደረግ ልታየው ትችላለህ። So you have to be fast enough to develop one thing. I was like that kind of person, by the way. I used to take care of the በቃ እንደዚህ ካልሆነ ፕላን ካልተደረገ በዚህ መልኩ ቲም ኮሚኒኬት ካላደረገ በዚህ መልኩ ካልተሰራ ምናምን ብዬ ማስብ አይነት ሰው ነበርኩኝ። ግን when I do የሆነ ነገር I understand I have to be moldable enough to be flexible to work with the ከሰዎች ጋር ለመስራት ፕላስ ደግሞ to understand the business behind the business. የሆነ ኮት ጽፌ ነበረ ቻናሌ ላይ ካሽ ፍሎ አይጠብቅህም ማለት exactly ካሽ ፍሎ አይጠብቅህም. it takes 1 year to come up with a better product and to get like the perfect things that you want. ለምሳሌ ዶሊንጎ 10 years ነው የጠበቀበት የጨረሰበት to get like ይሄንን addictive የሆነ product ለመስራት 10 years. ግን is it profitable enough? It's not, because addictionን ሰርተውታል ግን conversionን ማምጣት ይቀረዋል ገና. Okay. So they have multiple downloads, millions download አላቸው ግን when it's come to conversion and the download rate ይለያያል. So to survive you have to deal with the business. መጀመሪያ አለቀይ ምን ይላል sell the problem ከዛ if you find someone who buys it you will develop the product. Nice. But we are doing the inverse only. እኛ እየሰራን ያለ ነው we don't really understand the market. We don't really ብዙ ጊዜ ለምሳሌ ኮምፒውተሮች የሚመጡበትን ፍጥነት አጠቀም
በቃ የቴክ ኢንቫይሮንመንቱም የማርኬቱም ኢንቫይሮንመንት የመሮጫ መም ላይ እንዳለን ነገር ነው። የመሮጫ መም ላይ ሆነህ ለምሳሌ 1500 ሜትር እየሮጥክ ነው። እሱን ስትሮጥ ከኋላ የሚከተሉ ሰዎች አሉ። መጀመሪያ እየመራህ ሊሆን ይችላል with the idea ብለን እናስብ። ያንተ ፍጥነት የኮምፒውተሮች ፍጥነት ላይ ማተር ያደርጋል። to do the እንትን ፈርስት ካሜራ አድቫንቴጅን መውሰድ ከፈለክ መጀመሪያ ፕሮዳክቱ ይሰራል አይሰራው የሚለውን ነገር መሞከር ከፈለክ ስታርት ዊዝ የሆነ ነገር sell it, find out someone who will buy it, then you will improve it. Exactly. እና ደግሞ we make it complicated ነገርኛ our mind በጣም ኮምፕሊኬት ያደርገዋል እና የማይፈልጉትን ፊቸር ልንሰራ እንችላለን sometimes. so መጀመሪያ still let's experiment something, let's build በሚፈልጉት መንገድ። ለምሳሌ ለቢዝነሶች የምትሰራ ከሆነ for enterprises የምትሰራ ከሆነ እንደዚህ ነው የምንፈልገው ካሉ like you have to be flexible enough to improve that. የምታውቀው ነገር ራሱ ቢኖር ፕሮዳክቱ እንደዛ ባይሰራም ግን you have to be flexible enough to make them happy. መጀመሪያ happy አድርጋቸው because they will buy. እነሱ ጋር ነው ያለው decision power. then you will make it more. ከዛ አንተ በምትፈልገው መንገድ ታመጣዋል። አንዴ ካመለጠ በኋላ ግን አንተ ፕሮዳክትህን እየሰራህ 6 ወር 7 ወር ከጨረሰበት በኋላ someone will do it with AI and then sell it and ካንተ የበለጠ ከስተመር ይኖራል። then you will get disappointed. yes. እና ብዙ ኢንተርፕራይዞችም ብዙ ካምፓኒዎችም they don't focus about the product መጀመሪያ ማርኬቱን ይዙትና they will improve it. ብዙ I can mention ብዙዎቹን ፌል ያደረጉም በደንብ ሰክሲድ ያደረጉም ግን let's give like እንተው ምናቃቸውም ስለሆኑ ራስም ላለማስጠቆር ግን okay there is like መጀመሪያ እስኪ have that cash. ምክንያቱም like ኳሊቲውን ራሱ ማተር ያደርጋል by the way. መጀመሪያ ሰዎቹን ካቸውና like if you get something you will have the potential to hire someone who can do it with a better quality. right. ካላደረግከው ግን you can't. yeah, exactly. that's how the business work. exactly. so on last connection just tell me one product that failed or just decisions that failed and what actually went wrong. okay ፌል አድርጓል ሳይሆን there was ከስንት ዓመት በፊት ነው የሰራነው ፕሮዳክት ነበረ። እኔ እንደ ፕሮዳክት ማናጀር የተማርኩበት እንትን ስለሆነ there was AI product como AI ይባላል. so it was an AI chatbot. so ምንድነው አሁን ያልኩ ስቶሪ ነው happen ያደረገው። okay በጣም ስትሮንግ ቲም ነው የነበረን። ፒቨት አድርገናል ግን ስቲል አሁንም አለ ፕሮዳክቱ። ግን እኛ በመንፈልገው እኔ በነበርኩበት ሰዓት መፈልገውን ሪዛልት ማግኘት አልቻልኩም። መፈልገውን ሪዛልት ስልህ እኔ አዘ ፒኤም ኢማጂን የምታደርጋቸው ቲክ ፖይንቶች ይኖረዋል፣ ጎሎች ይኖረዋል። ሶ የነበረው ምንድነው it was an AI chatbot for business to business communicate የሚያደርጉበት እና business to customer chatbot support የሚሰጡበት። so የመጀመሪያው thing that we do was we care a lot about the product, the color combination, the branding, how it looks like. Now we do even redesigning the pages before we go out to the market. then የዛ ሰዓት የነበረን ትልቅ ኮምፒውተር በጣም ትልቅ ነበረ። ኢንተርኮም ይባላል። ኢንተርኮም is a huge company. still they are huge company. so እኛ as a technical team we thought በቃ everything is right. then ቤታ ቴስተሮቹን ኦንቦርድ ሳደርግ እኔ የተማርኩባቸውን አንዳንድ 2 ሌሰኖች ልንገራችሁ። so የመጀመሪያው don't send your products for beta testing without signing NDA. why would you say that? because you don't know the beta tester's potential. when we send for the companies እኛ ስቲል የተደረግናቸው ነገሮች ስለነበሩ so if they have good technical team እና ስለ ፕሮዳክት በጣም ብዙ ነገሮችን ካወቁ they will do it with a better quality እና better ፍጥነት ተሰረቅ ያለች ነው። yes. so you have to prepare NDA for the beta testing or ደግሞ select that
people that we trust. And then ሁለተኛው ነገር don't send emails, cold calls without like doing something. እኔ እንዴት ነው I do እኮ ክዲላ ዋልቻቸው ምናምን ሴሌክት አድርጌ ያወራቸውን ሰዎች ነው ኢሜል የላኩት። ግን when you send links on email ብዙ ሰው suspicious ይሆናል። so ሊንኩ አይከፈትም። so እሱ ነገር እንዴት አንደርስታንድ አደረኩኝ? there was a tool that I used to track ኢሜይሉ ምን ያክል ኮንቨርት እያደረገ ነው፣ ተነቧል አልተነበበም፣ የቱ ጋር ነው ሰዎቹ የቆሙ ያሉት የሚለውን ትራክ ማድረግበት ኢሜይል ቱል ነበረኝ። so after I sent the email ሳየው ሊንኩ ጋር ሲደርስ ሁሉም ሰው አይከፍተውም። okay they get suspicious but yes then ከዛ I feel like it fails ነገር the product ማለት ነው። ፕሮዳክቱ አይደለም ግን እኛ የሄድንበት ፍጥነት ከኮምፒውተሮቻችን ፍጥነትና ማርኬቱ ከሚፈልገው ፍጥነት ጋር እኩል አይደለም። ለፕሮዳክት አይደለም ችግሩ the way we do it እና ደግሞ the timing ትንሽ ያደርጋል። so እንዳልኩ product management is not about building the product በራይት ታይም ካልደረስክ it's nothing. the timing really matters. yes the timing really matters እና yeah that's the lesson that I learned. okay that's cool. so, and there is also personal projects that we do. It also fails because of like we don't really understand how the market works. We care about the technical stuffs እንዳልኩ በቃ GPS tracking like doing this stuff ምናምን ነገር monitoring branding ምናምን stuff but that's not how the market work. so when we see the market we learn we are cooked. yeah most of us get really interested in product በቃ especially developer ስትሆኚ you fall in love with your product. yes ከዛ በኋላ you forget ነው ያገለግለው የሚለውን ነገር ምናምን እና you really mentioned a good point በጣም እኔ ያልቅሻለሁ። yeah okay so let's continue. How did you move from product managerነት to leadership ምናምን and what did leadership teach you? by default product manager ስትሆን you are a leader ዞሮ you don't get the titles. you don't really into leader ላትባል ትችላለህ ግን you are the leader. so your mood affects the product, your mood affects the people, so you have to be ready to deal with that ነገር. so after that into leadership it was like I do it like indirectly ሮሉ ሳይሰጥህ የምትሰራቸው ስታፎች አሉ። so the company trust ሲያደርግህ የሚሰጥህ ነገሮች አሉ። እንደዛ ነው እንዴት ሪዲ እያደረጉህ እንደሆነ የምታውቀው sometimes ማለት ነው። so when someone wants something አንተ ጋር የሚመጣው so complicated የሆኑ ነገሮች happen ሲያደርጉ አንተ ጋር መተው ነው ኮሙኒኬት የሚያደርጉት። so if the company wants to hire someone አንተ ጋር መተው ያናግሩሃል ምናምን ነገር. so you are onto leadership stuff by default ማለት ነው። then ግን title product manager ሊል ይችላል. it doesn't matter title by the way. but you have to be ready to accept challenges and not to move on. then when I work with the current company that I am in ብዙ ሰዎች ሬዲ ያደረጉኝ ነበር እንደዛ ነገር. the operation managers makes me ready to deal with the other staffs. sometimes operation team ጋር ያለሁኝ ከሱ ጋር የምማራቸው ነገሮች አሉ. and ደግሞ the CEO የሰጡኝ ነገሮች አሉ እሱ available በማይሆን ሰዓት እኔ ሶልቭ እንዳደረጋቸው ትቶኝ ማለት ነው. so I start learning how to solve things without any person እገዛ. so የመጀመሪያው ካምፓኒ የነበርኩበት CEO ውጪ ስለነበረ so I'm the one who deals with the operational stuff, the leadership things that I work on ማለት ነው. so whenever he wants to hire someone እኔ ነኝ ዲል ማድረገው ከሃየር የምናደርጋቸው ሰዎች even like hiring the marketing team, hiring the operation team, hiring the business development team, hiring support, everything. then like I have to communicate with like the people that he wants to communicate to. እዛ የነበረ ጊዜ ማገኛቸውን ሰዎች እኔ ማግኘት ይችላል እና ሁሌ ሜንሽን የሚያደርገው lead us
ሊዳስ ነው የሚለኝ ሁሌ። ሶ ኤክስፔክት ያደርጋል ማለት ነው ሊድ እንዳደረጋቸው እነሱ። ሶ ዳት ኤክስፖዠር ሙቭስ ሚ ቱ ፕሮዳክት ማኔጅመንት ቱ ሊደርሽፕ። ደን እዚህም ስመጣ አለቃዬ ብዬ ቃሉን ልጠቀመው ግን ሁሌ ምንድን ነው የሚለኝ he hires us like to solve his problem። እኛ አይደለንም እሱ አይደለም ምን እንደምንሰራ መንገድ ያለበት፣ እኛንን ቤተር የሆነውን ነገር ሰጀስት ማድረግ ያለብን። so I have to challenge him ማለት ነው። so whenever he decides something, no, this is not the right decision, we have to make this things to make it scalable. so we have this problem, so we have to solve this instead የሚለውን ነገር እናወራለን ማለት ነው። so የሆነ ነገር አርጊ ካለኝ especially like prioritizing product ሆኖ ሌላ ፕሮዳክት ሲመጣ prioritize ማድረግ፣ so hiring multiple people ሲሆን so ወይ ደግሞ የሆነ ነገር ሲሆን no, we have this resources, we have to use ይሄንን ይሄ ነገር አለ ሲለኝ no እንደዚህ አይነት ነገሮች አሉ። so I make him to understand the environment than he makes me to understand the environment. so እሱ እኔ የሌሉኝን ነገሮች ነው መሙላት ያለበት እንጂ እኔ ያሉኝ ነገሮች ለኔ እኔ ነኝ እንትን ማለት ያለብኝ። so ሮሌን እኔ ነኝ እንጂ ኤክስፕሌን ማድረግለት እሱ አይደለም ስለ ሮሌ ኤክስፕሌን ማድረግ ያለበት። right so most people get wrong on this ምክንያቱም የሆነ ነገር እስኪነገረን እንጠብቃለን። ሁላችንም ሮል ላይ we have to make standards ስለ ሮሉ የሚፈልገው ስታንዳርድ ይኖራል አይደለ? then ደግሞ there is a management line ማለፍ የሌሉብህ ነገሮች ይኖራሉ። so I don't have to make a decision that needs his decision, ግን when I do it like I have to prepare the solution that solves that problem. ፕሮብለሙን ይዤ ከመሄድ ይልቅ ሶሉሽኑን ይዤለት ነው መሄድ ያለብኝ። so እንደዚህ አይነት ነገር ሀፕን አድርጓል። I suggest ይሄን ነገር what do you think ብዬ ብጠይቀው ይሻላል instead of ይሄ ነገር እኮ ምናምን ሀፕን አድርጓል ምናምን ብዬ ፓኒክ ከማደርገው ማለት ነው። so that way makes me to move to the head role ማለት ነው። but it's rare to find እንደዚህ እድሉ የሚሰጥ ይችላል ሊደሮች፣ ቦዞች፣ አብሮች የሚሰሩ አለቆች ምናምን most of the time የሚገጥመኝ they are በጣም strict ማለት የሆነ ሮል አለሽ ዘንበላ አንዳንድ ሰው ጭራሽ ይብን በማያገባው ገብቶ እንድታረጊ ነው ምናምን ይላል። ያንቺ ዲሲዥን ቫልዩ ማያደርግላቸው ሰዎች አሉ። በቃ they have something in mind ያሰቡት ነገር በዛ ብቻ እንድትሄጂ እንትን የሚላሉ like ያንቺን ሐሳብ ራሱ ቫልዩ ማያደርጉ ሰዎች እና sometimes having this kind of people really makes you to grow በጣም faster በጣም እና even ላንቺ ራሱ ኮንፊደንስ ይሰጥሻል ባለሽ ነገር ላይ በቃ ግሮ እንድታረጊ የሆነ የባለቤትነት ስሜት እንዲሰማሽ ያደርጋል። እና ያ ነገር በጣም sometimes environment ራሱ በጣም ጥሩ ነው። to be honest you were really lucky to have this kind of boss ምናምን ነገር more like a friend. so I still read your posts Medium, Substack እና የሆነ ቦታ ላይ አንብቤ ነበር you said like everyone doesn't need to be a founder ምናምን የሚል ማለት ነው። like why do we glorify entrepreneurship ምናምን ነገር like can you explain that ለምን እንደዛ እንዳልሽ ምናምን ነገር? okay የሆነ ጊዜ I think ኤርፖርት ላይ ሆኜ so ከቤት ወደ I think no የሆነ ቦታ ሄጄ ብቻ ኤርፖርት ከቤት I really remember that place ከየት ወዴት እየመጣሁ እንደነበረ ግን ኤርፕሌን እንትን ላይ ሆኜ ኤርፖርት and someone said like ምንድን ነው የምትሰሪው አለ። I was like okay እና ዘና ብዬ ነገር ነው it was good by the way እዛ ቢሆን ጥሩ ነበረ ግን እንትን ነበር ይሄ like the way he communicate በጣም ያናድ ነበረ። maybe like you don't have to be a founder እና ፋውንደር ለመሆንም this age expect ላይ ደረግ ይችላል ማለት ሁሉም ሰው በሆነ ኤጅ ፋውንደር ይሆናል ማለት አይደለም and ሁሉም ሰው ደግሞ has to ሊደር ማለት አይደለም። ሁሉም ሰው ኢንተርፕረነር መሆን መቻል አለበት ማለት አይደለም። when you are a leader you need the operation team that do the work አይደለም ኤክስኪዩት የሚያደርግ ሰው ያስፈልጋል። ኤክስኪዩሽኑ ማተር ስለሚያደርግ ዳይሬክሽኑ እንዳለ ሆኖ ኤክስኪዩሽኑ ማተር ያደርጋል። ኢንተርፕረነር ሆነ ራሱ ስቲል
you need some people to work on አይደለ? እና you don't have to like ኢንተርፕረነር ስለሆንክ ብቻ አይደለም የሚያልፍልህ or ደግሞ ሁሉም ሰው በቃ ፋውንደር ነኝ የሚለውን ነገር ፑሽ ማድረግ የለበትም ብዬ አስባለሁኝ። ሶ ዓለም እንደዛ ይሰራም ባይዘወይ that creates ሰዎች ራሳቸውን እንዲጠሉ ያደርጋቸዋል። ሰዎች የሚሰሩበትን ኢንቫይሮንመንት እንዳይወዱት ያደርጋቸዋል። ሰዎች ታይሚንጋቸውን አድማይር እንዳያደርጉ ያደርጋቸዋል። so that person said like ምንድነው የምትሰሪው ሲለኝ I'm a product manager ነገር አልኩት። በደንብ ይከፍላሉ ነገር ነው። the first thing እኔ ብዬ ማስበው ከክፍያውም የበለጠ አይምሮ ሰላም የሚሰጠውን ነገር እየሰራህ ነው ወይ? የምትወደውን ነገር እያደረግክ ነው ወይ? የምትወደውን ነገር ካላደረግክ ራሱ ወደ የምትወደው ነገር ለመሄድ እየጣርክ ነው ወይ? that's the things that you have to talk ገባ? then ከዛ ጀመረ እኔ የራሴን ስራ ነው የምሰራው ምናምን ነገር ተቀጥሬ መስራት ድሮም አልወድም። that's your thing bro, that's your thing like እኔ like maybe timing እየጠበቅኩ ሊሆን ይችላል። maybe I don't like to be an entrepreneur, maybe I don't like to be a founder እና ፋውንደር ያለውን ይሄ back and forth መጨናነቅ መቀበል ማልፈልግ አይነት ሰው ልሆን እችላለሁ። I want to enjoy life ማለት መሆን አይነት ሰው ልሆን እችላለሁ። so it doesn't have to be like that ብዬ ነው ማስበው። እና ሁሉም ሰው ሊንክድኢን ላይ ይሄዳል ፋውንደር አድርገን ነበር የሆነ ካምፓኒ it doesn't work, you know, it's part of the life እና በቃ you will deal with የሆነ ነገር ከዛ ትመለሳለህ። እና መቀጠር ደግሞ ባድ ነገር ተደርጎ መታየት የለበትም። see like የምትማራቸው ነገሮች አሉ on the way እና ደግሞ ጥሩ ደሞዝም ለማግኘት ለምሳሌ አማዞን CEO I think አማዞን CEO ማን ነበረ ከታሪክ ተርችላ I mean like ጠፋብኝ ብቻ he is not a founder። ብዙ CEOዎች አሉ ፋውንደር ሳይሆኑ ግን CEO የሆኑ there is also share company that is lead with the CEO not the founders እና ከሲኢኦ ከፋውንደሮቹ የበለጠ ሲኢኦዎቹ ሜክ ያደርጋሉ if we talk about the money ማለት ነው። right ግን the first thing that we have to ask is the satisfaction that we made exactly እና ሁሉም ሰው ተነስቶ ፋውንደር ኦፍ እንደዚህ I have seen እንደውም ፋውንደር ምናምን ነገር ብሎ open to work ያለ ሰው ይላል was laughing at her እዛ አጋጣሚ ስራ ካገኘው እና ሁሉም ሰው ፋውንደር ሊሆን አይችልም። ይሄንም ማመን አለብን። የመጀመሪያው ትልቁ ነገር especially አሁን በዚህ ጊዜ just because we can build some products super fast, it doesn't mean like they could be founder now. Yes. There is a lot of things that you don't know. Like like you have to deal with the finance, you have to deal with the operation, you have to deal with the government and the rules and regulations. Like እነሱ ነገሮች ከፋውንደር ታጋሚ መጡ ነገሮች ናቸው። Yes, you may hire someone, still if you don't find the right candidate for that position, you will deal with that. so እስከዛ ሬዲ እስክትሆን ድረስ ራሱ እየጠበቅ ሊሆን ይችላል እኮ ኢምፕሎይመንትን ማጣጣልና ፋውንደርን ግሎሪፋይ ማድረግ እንደዛ መሆን የለበትም። so ሁሉም ሰው የራሱ መንገድ አለው። ሁሉም ሰው ራሱን እንዲሁ ማፍቀድ አለብን ነው የኔ አባባል። so ፋውንደር ስለሆንክ ሳትስፋይድ ነህ ማለት አይደለም። ኢምፕሎይ ስለሆንክ ደግሞ ፌል አድርገሃል ማለት አይደለም። right exactly that's my point. perfect. we're gonna go ትንሽ ከፍ እያልን እሺ so like so let's go to your LinkedIn stuff. so that day part okay. No to be honest you have way too much subscribers compared to some companies in Ethiopia little individuals ማለት ነውና I personally also ለሶስት አመት በላይ LinkedIn ላይ ነበርኩና I know of course ብለሽ ኮኔክት መድረግ ሊያድግ ይችላል ምናምን ግን ከሆነ በላይ ደግሞ it needs something from you. No like how did you do that? Like what was your secret ingredient? I mean like building a personal branding, it needs a team, it needs a color, it needs tone ያንተን ማለት ነው።
ሶ ባይ ዘ ዌይ ፒፕል ዲስከሬጅ አድርገውኝ ነው አሁን ፖስት ማድረግ ያቆምኩት። ግን ዳዝ ሚ ላይክ በዚሁ ቀጥላለሁ ማለት አይደለም። አይ ዋዝ ፉል ኢነፍ ቱ ዶንት ዱ ዛት። ግን when I start posting on LinkedIn ኢለኒ ጓደኛዬ she is a ghost writer. She is a founder of የሆነ ሲን company writing. So she writes the content is for the founders and CEOs. So እሷ ጋር ነው የጀመርነው ስንጽፍ በደንብ። So ምንድነው the plan is to build a personal branding and to create awareness. So when you share something you will connect with the people that have the same energy as you. So attract ነው የምታደርገው ብዙ ነገር አይደለ? So attract ለማድረግ ማንም ሰው find out ያደረገን ቤት ቁጭ ካልክ so like minded የሆኑ ኢንዲቪጁዋሎችን ለማግኘት you have to create a brand. So ሙሉጸጋ ማናት፣ ምንድነው የምትሰራው፣ የት ነው የተማረችው የሚለውን ነገር ደግሞ እንደ ፐርሰናል ቲንግ ሊንክድኢን ላይ አስቀመጥኩት። So that's a professional network. Then ሀክ ተደርጎ የሆነ ያክል ፎሎወሮች በጣም ቀንሰውብኝ እንደውም እሱንም ፖስት አድርጌ ነበር እንጂ it was በጣም ብዙ ነበር የነበረው። So ከዛ ስናወራ መጻፍ ስንጀምር ሊንክድኢን once like በጣም እንትን ማለት አለብኝ ኢምፕሬሽኑን ለማምጣት ኮንቲኒው ለማድረግ በዛ ላይ በተደጋጋሚ መጻፍ አለብኝ። ኮንሲስተንሲ ይፈልጋል። right then ኮንሲስተንሲውን ለማግኘት ደግሞ you have to create a story. So observant ትሆናለህ ማለት ነው። ኦብዘርቫንት ስትሆን የምታያቸውን እያንዳንዱን ፕሮብለሞች ወደ ኮንተንቶች ትቀይራቸዋለህ። የምታያቸውን እያንዳንዱ ፕሮብለሞች እንዴት ሶልቭ እንደምታደርጋቸው ታወራለህ። ደን በዛ መንገድ ፖስት ማድረግ ጀመርኩኝ። አይ ስታርት ሪዲንግ አርቲክልስ እና ሌሎች ሰዎች እንዴት ኢንጌጅ እንደሚያደርጉ። ደን አይ ስታርት ክሬቲንግ ኮንተንት ካላንደር ፎር ሊንክድኢን። ኮንተንት ካላንደር ምንድን ነው? ለምሳሌ መንደይ ሞርኒንግ ስለሆነ ነገር ፖስት ማድረግ ከሆነ እሱን ጽፌ ቅዳሜና እሑድ አድርጌለሁ ማለት ነው። ደን ሰኞ ፖስተዋለሁ። ከዛ በተደጋጋሚ በፖስት ስላለበት እንዳልኩ when I get time የሆነ ወደ ቤቴ ወክ ሳረግ ሊሆን ይችላል፣ የሆነ ቦታ ሲሄድ ሊሆን ይችላል። ማያቸውን ነገሮች ወደ ኮንተንት መቀየር ጀመርኩኝ። ደን በጣም ብዙ ኢምፕሬሽኖች ማግኘት ጀመረ ፖስቶቼ። በጣም ብዙ ሰው ሼር ያደርጋቸዋል። ኢቭን በጣም የመጀመሪያ አካባቢ ብዙ ማልጠብቀው ይሄ በሺዎች ኢምፕሬሽን ስታገኝ 50,000 70,000 ምናምን ኢምፕሬሽን ረዘሎት ነገር እዛ ድረስ ያገኘኋቸው ኢምፕሬሽኖች ነበሩ ኮንተንቶቹ ሼር ተደርገው። እና that helps me even to connect with leaders product leaders that I admire a lot. እና በቃ እነሱ እኮ ምናምን ብዬ ማስባቸው ሰዎች ፖስቴን ቼክ ያደረጉትን ብዬ ማስባቸውን ሰዎች ኮሜንት ሲያደርጉ ማየት ሂውጅ ቲንግ አይደለም። እና በዛ መልኩ ቀጠልኩኝ። በኮንሲስተንሲው ምክንያት ሰዎችም ስቶሪውን እያዩት ኢንጌጅ እያደረጉ ምናምን ቀጠልን። ለን በቃ ፒፕል ሁ ሰንትስ ኢቭን ማልጠበቃቸው ሲኢኦዎች እና ማልጠበቃቸው ፋውንደርስ ሃይ ምናምን ኢትስ ግሬት ቱ ኮኔክት ዊዝ ዩ ምናምን ነገር እንደዚህ የጻፍሽው ፖስት ደስ ብሎኛል በምን ሲሉ it gives you a courage to post በደንብ። even like I hear some people underestimating LinkedIn በጣም yes plus ደግሞ do you think like LinkedIn ላይ active መሆን ስራ ምናምን opportunity create የሚያደርግ ይመስልሻል? because some people want get hired ስራ ማግኘት ይፈልጋሉ ምናምን ግን they think it's በጣም hard ምናምን ነገር እና maybe ራሱ እንደዚህ ኤክስፖዝ ማድረጉ ሊንክድኢን ላይ like especially አሁን ኢትዮጵያ ውስጥ ያሉ most founders even especially developer ሆኖ ሊንክድኢን ላይ ፕሮፋይሉን እዚህ ካምፓኒ ነው የምሰራው ምናምን ብሎ ፕሮፋይል ሊስት የማያደርግ የለም። which means የሆነ በቃ አለ ማለት ነው የሆነ ኮሚኒቲ አለ ምናምን ላይ የሚችል እና ስራ ምናምን ለማግኘት የሚመች ነገር ይመስልሻል ሊንክድኢን ምናምን? of course እንዴ እኔ ስራዬን ያገኘሁት በሱ ነው። በጣም ብዙ ስራዬን ያገኘሁት በሱ ነው እንዳልኩ የመጀመሪያ ፕሮዳክት ማኔጅመንት ኤክስፒሪየንስ ሳይኖረኝ I got the exposure to do the product management stuff because of LinkedIn. ግን if I don't do the first post ማግኘት አልችልም ነበር ማለት ነው። so እንዴት ነው የሆነው? I post about product management. I post about like the things that I learned. Then someone approached me. Some companies looking for a product management
product manager, so if you are interested please እንደዚህ አድርጊ ያሉኝ ዘና አደረኩኝ then I got hired right ግን አስበው like አሁን አንደርስቲሜት ልታደርገው ትችላለህ እኮ ግን ደግሞ አንድ ሰው ጠላው ማለት እኛ ኮሚኒቲ ላይ think the problems that I see ብዙ ጊዜ ጀነራሊስት ነን so if some በጣም ብዙ ፎሎወር ያለው ሰውዬ ተነስቶ ክሬተር ሊሆን ይችላል or someone I LinkedIn አይመቸኝም ካለ the other will be discouraged exactly yeah ግን it doesn't have to be that way ለአንተ አልሰራም ማለት ለሌላው ሳይሰራም ማለት አይደለም even the hiring manager looks someone's profile እና ከዛ በኋላ ነው approach የሚያደርጉት even I have seen like people who ask you your LinkedIn profile to fill the forms የሆነ ፎርም ምናምን ሲባል ራሱ even when you apply for conferences ለመሄድ ምናምን especially international conferences they ask you like your LinkedIn profile yeah so why you ማለት ካንተ የሚቀረው ምንድነው ማረጉ አይሻልም exactly እና ደግሞ ምንም ብትልም ባትልም millions users አለው yeah so ብጠላውም ባትወደውም እኛ like we are በጣም ክሪቲሳይዝ የምናደርግ people ነን by the way በጣም እና ደግሞ እኔ የሆነ ነገር ካላገኘሁበት ሌላውም ሰው ያገኝበትም ብለን እናስባለን በጣም ጀነራላይዝ የማድረግ ነገር አለ አዎ እና ግን እንደዛ አይደለም በቃ just try your best then ሰዎች ያያሉ exactly አንተ ራስህ ስለራስህ ካልተናገርክ አንተ ስለራስህ ፖቴንሻል ካልተናገርክ ማንም ሰው ከቤት መጥቶ ወይ እሱ እኮ በጣም ጎበዝ ሶፍትዌር ዴቨሎፐር ነው ሊልህ አይችልም just tell me እንኳን ሊንክድኢን ቴሌግራም is not a social media platform it's just a messaging platform አይደለም ግን ቴሌግራም ላይ ቻናል ክሬት ስላደረግን ብቻ የሚመጡ job opportunities the networking opportunities that we get አስበው በጣም then imagine LinkedIn you will introduce yourself to the world በጣም especially on like በዚህ ጊዜ AI ምናምን ባለበት ጊዜ most people ask me like እኔ am a full stack developer እና ነፍዴም ነው እንደዚህ እና ስራ ካለ አሳውቀኝ ምናምን የሚሉ ሰዎች አሉ like I have no time ያንተን ፖርትፎሊዮ አይችል ስራ ልፈልግልህ to be honest እንትን ጥላቻ ምናምን ሳይሆን that's the reality like በዚህ ጊዜ even ከኛ የሚጠበቀው to be honest ራሳችንን ፕሬዘንት ማድረግ ነው በዚህ ጊዜ ደግሞ the best way to present ourselves social media ነው እና ደግሞ በጣም ሴሌክቲቭ አሁን ለምሳሌ ቴክ ላይ ምሳሌ ከሆነ ሞር ኤክስፖዠር የምታገኘው ፕላትፎርሞች አሉ ድጋሚ ሆነ ለብሮደር ህዝብ ሲሆን አሁን ቲክቶክ ላይ ምናምን ሲሆን ብሮደር ህዝብ ነው የሚሆነው ሊንክድኢን ላይ ሲሆን ሞር ለስራ ሴንተርድ ነው እና ቴሌግራም ላይ ሲሆን ደግሞ አሪፍ ኮሚኒቲ ለመፍጠር እና እንደዚህ አለ እንደዚህ ያለ ፎከስ አድርጎ ራስን ፕሬዘንት ማድረግ is the best thing to be honest እና አንዳንዱ ቲንክስ የሆነ ኮንታክት ስላለ ነው ወይ በሚስጥር በቃ መስራ ኤለን መስክ ስላለ ነው ሊንክድኢን ላይ ምንጭም ስላለ ሁሉ አይመቸኝ በሚስጥር መጥቶ ስራ ፈልግልኝ ስላለ የሚያገኝ ይመስላል in fact even like any consider ያንሰው ስራ ለማድረግ ራሱ I need to know him yes to know him ደግሞ የሆነ ነገር ሊላየው ይገባል በቃ የሆነ ነገር ሰርቶ ኦኬ እዛ ቦታ ስራ ይወልጅ ነው አይደል maybe ምናምን እንዲመጣልኝም የሆነ ነገር ሊኖረው ይገባል እንጂ just because DM ስላደረገኝ ብቻ ስራ እንትን ልለው ላልችል ይችላልና some people misunderstood ይሄን ነገር በጣም in fact እኔ ራሱ በሊንክድኢን to be honest expect ያደረኳቸው ሰዎች ኮንታክት አድርገውኝ expect ያደረኩትን ስራ አግኝቼ አውቃለሁ even ደግሞ like አሁን ላይ በጣም ብዙ የሚሰራው አፍተር ኩዌሪ እና ብዙ አይነት ኦንላይን ጆቦች አሉ even እነሱ ፕሮፋይል ፊል ስናደርግ ሊንክድኢን ጠይቀውን ያውቃሉና ዋው like they really matter ማለት ነው የሚለውን ነገር እንትን አድርጌያለሁና LinkedIn is በጣም ጥሩ ነገር in fact I need to get back to focusing on it ራሱ በጣም ነው ሞቲቬት አድርገኝ so let's go to the next question as a technically trained woman with a visible public profile what have you been felt underestimated always not only by the way ገና አንደር ግራድ እያለን አስተማሪዎቻችን አንደርስቲሜት ያደርጉን ነበር እኛ የሆነ ያልኩ ፕሮጀክት ስንሰራ ኢንፋክት ሁሉም ፕሮጀክቶች ሴሌክት የተደረጉት ዊን ያደረጉትም ከሶስቱም ዲፓርትመንት የሴቶች ናቸው I'm sorry for them ምክንያቱም አፋቸውን ስላስያዝናቸው
ሁለት ነገር አጋጥሞኛል ግቢ የነበርኩ ጊዜ። የመጀመሪያው ነገር ፕሮጀክቱን ስንጀምር ማን ነው የሚሰራው አለን የሆነ አስተማሪ። እኛ ስንለው ሁላችሁም ሴቶች ናችሁ እንዴት ነው ታዲያ ምናምን ነገር አለ ማለት ነው። ዳት በጣም ዲስአፖይንቲንግ ነው በጣም። እና ከተቀጠርን በኋላ there was a project that we lead እሱንም አሳርረናቸዋል እንግዲህ ዳዘር ደግሞ ተማሪ የነበርኩ ጊዜ እንዳልኩ የክላሴ ልጅ ወይ በቃ እዚህ ክላስማ በቃ ሲያየን ተደርድረን ሴቶች ብቻ ነበርን ነገር እና ደረጃ እየወጣ ነገር ነው። ወይ በቃ እኔ ነኝ ሰቃይ መሆነው ምናምን አለ። ኢንፋክት ሂዝ ናት ዘ ሰቃይ ዋን። ሁላችንም ሴቶች ነበርን። አሁንም I'm sorry for him። ግን ስራ ከገባኝ በኋላ most people don't know እኔ ሶፍትዌር ኢንጂነሪንግ እንደተማርኩ ፕሮዳክት ማኔጀር ስለሆንኩኝ they thought ቢዝነስ ምናምን ብቻ ማቅ so even my team ብዙ ነገር ስለማትልም ያው እንደዚህም ስለማትባባል የሚያውቅህ ያውቃል ማያውቅህን ማስረዳትም ኤክስፕሌን ማድረግም you don't have to ሁሉንም ነገር ስላንተ ራስህ ሁሉ ኤክስፕሌን ማድረግ የለብህም right yeah እና የሆነ ሰዓት ላይ there was a technical things that we talk እንደው ሚም እየሰራሁበት ነበረ MySQL is down can we use another person SQL ነገር ሚም ሰርቼ ነበረ ምናምን ነገር that level of የሆነ መሸወድ የሚሄዱ ሰዎች አሉ። ተውኳቸው ለመጀመሪያ ጊዜ ሆነ መውራት ማያስፈልግ ምናምን ብዬ ማለት ነው። እና የሆነ ልጅ ነበረ ዲዛይን ቲም ነው ዛን እየሰራ ነበረ ዲዛይን። ከዛ ያስገም የሆነ ጥያቄዎች ከዛ ስጠይቀው በቃ he thought ምንም ነገር አላውቅም ምንም ነገር በቃ በጣም ይሰከሰኝ። ከዛ ይሄ እኮ ዲዛይን ላይ የሚሰራ ነገር አይደለም ይሄ ፍሮንት ኤንድ ላይ ነው የሚሰራው ምናምን ይለኛል። ፕሮቶታይፕ ማድረግ እንዴት ነው ዲዛይን ፍሮንት ኤንድ ላይ የሚሰራው? you have to do it on your own right መጀመሪያ ዴቨሎፐሩን ለመስራት you have to see the prototype how it looks like አይደለ እና እንደዛ አደረገ። then ምንም አላልኩትም በቃ ኦኬ ምናምን ነገር ነው ምናምን ነገር አልኩትና the next day I have to start talking like him so I have to use technical words ማለት ነው። አስደነገጥሽው? yes አፈረ and then ከዛ እዚህም ከመጣሁኝ በኋላ ያው ማስተርስ AI ምናምን እንደሰራ ብዙ ሰው አያውቅም ማወቅም የለበትም ያው ማወቅም የለበትም ስል it's my thing አይደለ እና ይሄን እኮ ይሰራት ምናምን ብዬ ምናምን ማውራት የለብኝም right I do the latest AI models ግን ይሄን ይሰራውት እንደዚህ አድርጌ ምናምን ነገር አትልም። so አንደርስቲሜት የሚያደርገው ምንድነው የመጀመሪያው ነገር ሴት በመሆን ብቻ ቴክኒካሊ ኬፓብል ነህ ብለው አያስቡም። ሁለተኛው ነገር ደግሞ ጀነራላይዜሽን አሁንም አለ በጣም ሶስተኛው ነገር ደግሞ ይሄ ፕሮዳክት ማኔጀር የሚለው ታግ በራሱ it gives you that business people tag yeah especially the title feels like more business oriented ነገር yes yeah so እና በቃ ይሄ አውተንቲኬሽኑ ምናምን ነገር ሲሉ የሚገባኝ አይመስላቸው ምናምን ነገር API ምናምን ሲሉ የሚገባኝ አይመስላቸው ምናምን ነገርና ከዛ bro I do software engineering you can't talk whatever you want so I can listen and that's why yeah so you are always building learning teaching and pushing yourself most of the time and what does that ambition cost you? Of course it has a cost. Of course. What is the cost of it? The first thing you will be lonely. What do you mean by lonely? Lonely means like you'll be surrounded with ብዙ ሰዎች ግን you are not surrounded you know maybe you know multiple peoples ምናምን ነገር ግን you lost like the friends that you have the people that you enjoy with ማለት ነው። ለምሳሌ when you invest ለምሳሌ when I do my master's degree እንትን ነበረ part time ሰራ ነበረ not only learning so I was a regular learner regular student ሆነህ በቴክስት ቀኑ ሙሉ እንማራለን ግን
ማታ ከቱሊ ዲምቱ ነው አስቱ ማለት ነው። ከዛ ከቱሊ ዲምቱ 6 ኪሎ የመጣው ሰራ ነበር። ሎንግ ዌይ የስ ግን it gives me strength አለ አይደለ ብዙ ነገሮችን ማለፍ እንዳለብህ so if you want to get something you have to do something exactly እና ደግሞ ያንን ባላደርግ ኖሮ አሁንም ያለሁበትን ነገር ቢልድ ማድረግ አልችልም ብዬ አስባለሁ። if I'm not like a person who tries something እንደዛ አላደርግም ብዬ አስባለሁ። so እሱ አንደርስታንድ የሚያደርግህን ሰው ካልሆነ ኪፕ በመታረገው ለምሳሌ ወተህ በየቀኑ የምታገኛቸው ሰዎች አይኖሩም። በየቀኑ ኢንጆይ ላታረግ ትችላለህ። so አንዳንድ ጊዜ ኮሚኒኬሽንህም ይለያያል። when you grow ያንተ የሚያሳስብህ ነገር ስሞል ቶክስ የሚባለው ነገር ላይ ኢንቮልቭ ላታረግ ትችላለህ። so እኔ አሁን መተህ እንትና ምናምን ብትለኝ I don't really give የሆነ ነገር so I prefer የሆነ ነገር እኮ እንደዚህ ተሰርቶ ብትለኝ so it's not a good thing ግን እሱ ሰዎችን ሉዝ እንድታረግ ያደርጋል። በጣም እሱ አለ ሄልዝ ላይ ኢምፓክት አለው obviously you know በስርዓት እንቅልፍ ሳታገኝ ስትቀር መታመም ይኖራል ምናምን ያ እነሱ ኮስቶች አብረው ይመጣሉ። ሰው ሎንሊ ትሆናለህ ያልኩ ለዛ ነው። መጀመሪያ አካባቢ የነበሩ ጓደኞች አሁን ላይ አይኖሩም። መጀመሪያ አካባቢ የሚኖር ኮኔክሽን አሁን ላይ አይኖርም። so even the way you talk ይቀየራል ከሆነ ሰዓት በኋላ so መግባባት የምትችለው በደንብ ይሄ ያንተ ኢንተረስት ያላቸው ሰዎች ጋር ብቻ ይሆናል። so diversify ላታረግ ትችላለህ ነገር so እኔ like I do have በጣም ብዙ ኔትወርክ ስለ I know like የሆነ ስራ በፈልግ ምናምን ነገር ማረጋቸውን ሰዎች ደግሞ I do have ደግሞ ፍሬንድስም አሉኝ። ፍሬንድስ ስለ ይሄ በየቀኑ ወጣ አብረን ላትዝናና ትችላለህ ግን when I የሆነ ነገር ሲያጋጥመኝም ዳወራቸው የምችላቸው ሰዎች ይኖራሉ። ግን ይሄ ቤስት ፍሬንድስ ምናምን የሚባሉት ነገሮች እየራቁ ይመጣሉ። በጣም ሴሌክቲቭ so yes በጣም ሴሌክቲቭ የሆንክ በጣም ናረው የሆነ እና የሚያዝናናህ ነገር እየጠፋ ይመጣል። እኔ አሁን to be honest ምንድነው የሚያዝናናሽ ነገር ሲሉኝ ሳይክል መንዳት yes I do ግን still የሆነ ቶሎ መመልሰው መልስ አይደለም። you will think about it የሆነ ነበር የሚያዝናናኝ ምን ብዬ አስባለሁ። እሱ ነገር ኮስት ያደርጋል በጣም I think ሁሉ ሰው የሚጋራ ይመስለኛል። of course more ወደ ስራው እየሄድሽ ነገሮች ወደ ሲሪየስ እየሄድሽ ስትመጪ በፊት ላይ የነበሩት you lose a lot of friends በጣም yes lose አደርጋለሽ ማታስቢያቸውን ጓደኞች ታጫለሽ። yes your lifestyle changes ምናምን እና in a good way of course yes እና ብቻ ብዙ ኮስት አለ። you're right you mentioned a lot of them በጣም so ወደ መጨረሻው እየሄድን ነው። we have 2 questions so the last one is if you could fix 3 things about Ethiopian technology ecosystem like tomorrow what would you change? Definitely I will change the management መጀመሪያ why የሚለውንም mention ያደርግልኝ I think most of the especially the government office packed with the people who don't have that curiosity to change something እና the management መቀየር አለበት ብዬ አስባለሁ። the management means the people who lead that organization have to change the mindset ሊሆን ይችላል ሰዎችን ማስወጣት ሊሆን ይችላል ግን እነሱ መቀየር ያለባቸው ነገሮች ነው መሆን ብዬ አስባለሁ። ምክንያቱም the regulatory changes the management team curiosity creates something to do something you know even like you see ከሆነ ሰዓት በኋላ የመጣው impact so people talk about the technology people talk about AI people talk about something ከዛ በፊት አልነበረም so the management change affects the revolution ነገር የመጀመሪያው እሱ ነው ማድረገው። ሁለተኛ regulations አሁን like the current thing that we do በጣም ብዙ I don't understand like ከጀርባ ያለውን ነገር obviously understand ማላረጋቸው ነገሮች ሊኖሩ ይችላሉ ግን we have to open up for new things as well so የሚባሉ ነገሮች ሁሉ እንዲተገበሩ አለው የሚያደርግ regulation ቢኖር ጥሩ ነው። ሶስተኛ ነገር ደግሞ building our own infrastructure ከሌላ ሰው አውትሶርስ አድርገን ሳይሆን ሌላ ነው
ህዋዊ ሊሆን ይችላል ምናምን ብዙ ኢንፍራስትራክቸር የሚወስዱት እነሱ ስለሆኑ ማለት ነው። እና ቴሌ ባይ ዘ ወይ አንደርስቲሜት የተደረገ ካምፓኒ ነው ብዬ አስባለሁ። ሜንሽን አደረኩ ሶሪ። ግን ቢልዲንግ አወር ኦን ኢንፍራስትራክቸር እና ቼንጂንግ ዘ ዌይ ዊ ዱ ቲንግስ ሶ የሆነ አውትሳይደር ላይ ዲፔንድ ማናረግ አይነት ካምፓኒ እንትን ሀገር ብንሆን ጥሩ ነው። በራሳችን ማድረግ ምንችል። ለምሳሌ አሁን when we talk about AI በጣም ብዙ ሰው ከስራችን ሊቀማን ይችላል ብሎ እያሰበ ስለሆነ ማለት ነው። ግን AI ላይ ሃይፕ አለ። ግን ሪል አሁን እኛ ጋር መተህ ስታየው there is a lot of things change ያልተደረጉ ነገሮች ስቲል ማኑዋል የሚሰሩ ነገሮች። የሆነ ቀበሌ ሂድና ዶክመንት ብዙ ዶክመንት ታያለ የተዝረከረከ ዶክመንት you can automate it ግን እሱን አውቶሜት ለማድረግ you have to build a strong economy እና a strong infrastructure አይደለም። ለሱ ደግሞ ሬጉላቶሪ ቼንጆች በደንብ መኖር አለባቸው። then the other ደግሞ considering when we build a product ሁላችን የምናስበው እዚህ ስላለነው ሰዎች ብቻ ነው። so we have to consider outsiders ነገር outsiders ስለ outside አዲስ አበባ ያለውን ኢንቫይሮንመንትን ኮንሲደር ማድረግ ያለብን ይመስለኛል። so instead of አሁን ለምሳሌ what was the company አብርሃም ሊድ የሚያደርገው ለእርሻ I think አይደል the agritech company so fertilizer ምናምን like detecting the soils የሚሰሩት ካምፓኒዎች አሁን imagine like having those kinds of ካምፓኒስ ቴክ ላይ ያሉ ካምፓኒዎች ለምሳሌ ወደ ሰሜን ብትሄድ እኔ ወደ ተወለድኩበት አካባቢ there is something like ቱሪዝም በደንብ አትራክት ያደርጋል ያለበት ቦታ። ግን ደግሞ ከዛ ትንሽ ወጣ ስትል ደግሞ ኦፓል ያለባቸው አካባቢዎች አሉ። so ኦፓል ያለበትን አካባቢ ዳት አካባቢ በቴክኖሎጂ የታገዘ አይደለም የሚደረገው። so building technology starting from like understanding the countries that you run አይደለ የሚያደርገው። so I wish someone who understand a lot on the technical stuff technical things and software ብቻ አይደለም there is hardware things that we have to do. there is a drone technology አይደለ there is a lot of things that we do እና እነሱ ነገሮች አንደርስታንድ የሚያደርግ ለምሳሌ እነሱን ኦፓሎች ለጥሩ ነገር አውጥቶ መጠቀም የሚችሉ አይነት ካምፓኒዎች ቢልድ ማድረግ መቻል። ኢንቫይሮንመንቱን አንደርስታንድ እያደረጉ ለምሳሌ ወደ ሰሜን ብትሄድ ወርቅ አለ ይባላል አይደለ? ወርቆቹን በትክክል ማውጣት የሚችል የቴክኖሎጂ ካምፓኒ ቢልድ ማድረግ መቻል። ደን እነሱ በደንብ ሺፕ የሚደረጉበት መንገድ ፋሲሊቴት የሚያደርግ የቴክኖሎጂ ካምፓኒ ቢልድ ማድረግ መቻል is something that we have to do. so እኛ I think we focus on the software thing, the management thing. software የሆነ እንደዚህ management ስለሚባል so I think እኔ capability ቢኖረኝ if I have the money, if I have the capacity እና የሆነ ቴክኖሎጂ አድቫንስድ ያደረገ ቴክኖሎጂ ቢልድ ማድረግ ብችል I will go somewhere and start working on the hardware stuff. በጣም አሪፍ። ሜቢ ቀጣይ ምርጫ እናስገባሻለን። አሪፍ አይዲያ አለች። እጩ ነው የምናደርግሽ በእነ ሙዚቀኞቹ ምናምን ከሚገቡ እናንተ የምሬን እኮ ነው። ኢማጂን ላይክ መሬታችን የተባረከ ነው ምናምን ነገር ስንል የተባረከ ነው። እውነት በጣም የተባረከ ነው። I mean like እኔ አሁን ከሰሜን ተነስቼ ደቡብ ስደርስ በጣም ብዙ ፓሽኔት የሚያደርጉኝ ነገሮች እያየሁ ነበር የደረስኩት። ላንድስኬፕስ ፕላስ ደግሞ በቃ ብዙ ያልታረሰ መሬት አለ ከምንጣላበት ውጭ በጣም የደረስንበት ላይ ነው እየተጣላን ያለ ነው። የደረስንበት ላይ እየተጣላን ያለ ነው። ያልደረስንበት ይበዛል። በጣም ብዙ አለ። እነሱን በደንብ መጠቀም መቻል፣ እነሱን በደንብ ፋሲሊቴት አድርጎ ኢምፕሩቭ ማድረግ መቻል ከኛ የሚጠበቅ ነገር ነው። ሜቢ the next generation have to consider this አይደለ? እና I wish ይሄ ካሉብን ነገሮች ውጪ like someone እንደዚህ አይነት ነገሮችን ቢሰራ understanding the soil ሌየሮቹን አንደርስታንድ አድርገው ዲቴክት አድርገው ኢማጂን ላይክ ዩ አር ቢልዲንግ ኤአይ ፕላትፎርም አንደርስታንድ ዘ ሶይልስ ደን በዛ ሶይል እዛ ከስር ያሉትን ነገሮች ማውጣት የሚችል ከነሱ መጠቀም የሚችል አይነት ነገር እዛ ነገሮች ሌላ ሀገር ላይ እኮ ታውቁ ላይ ይደረጋሉ። it's been years በጣም one of my research was እንትን ላይ ማስተርስ ላይ እምቦጭ አረም ያኔ በጣም
እያስቸገረ ነበር። ስቲል ሶልቭ አልተደረገም the problem by the way። ዋው ምን አይነት እምቦጭ አረም ማለት by default እንትን ነው ይሄ ስፖንጂ እንትን ነው ስፖንጂ ኤሌመንት ነው እና እንትን ያደርጋል። የመጀመሪያው ቪክቶሪያ ሀይቅ አካባቢ ነው እንትን የተደረገው። በጣም ትሬንዲንግ ኒውስ ነበር ሁሉም ቦታ ትሬንዲንግ ኒውስ ነበረ። ሶ ዲቴክሽኑን መስራት መቻል ነበረ። ሶ አለርት እንዲያደርግ ነው ሀሳቡ የነበረው የኔ ሀሳብ ማለት ነው። ሶ when I research about it በጣም ይገርምህ ማለት ነው ብዙ ሰዎች ዜሮ ሌቨል ያደረሱት አሉ። እኛ ግን still we are struggling እያደረግን ያለ ነው ምንድነው ማኑዋሊ ሰዎች ገብተው እንዲያነሱት ማድረግ ነው። ሶ ሲያነሱት አንድ እንትን ከቀረች within የሆነ በ24 ሰዓት በጣም ብዙ ቦታ ማድረስ ትችላለች። ስፕሪድ የማድረግ ፕሮባቢሊቲ ሃይ ስለሆነ ሶ እሱ ደግሞ ምን አፌክት ያደርጋል መሰለህ by the way አረሙ እንትን ውሃ ውስጥ ያሉ ሚነራሎችን ኮሌክት የማድረግ ፖቴንሻል አለው። most people don't know this yes ውሃ ውስጥ ያሉት ሚነራሎች ደግሞ ውሃ ውስጥ ያሉትን እንስሳቶች ሰርቫይቭ እንዲያደርጉ የሚያደርጓቸው ነገሮች ናቸው። ሶ ውሃው ለዛ ውስጥ ላሉት አሳዎች ኢምፖርታንት ስለሆነ ነው። forget about the breathing ምናምን ነገር ሼልድ ሲያደርገው ሰንላይት መግባት ስለማይችል በጣም ሃርድ ስለሚሆንባቸው ማለት ነው። ግን እሱ ነገር ስሰራ በጣም አንደርስታንድ ያደረኩት ነገር ምንድነው we are still ገና ብዙ ምንሰራቸው ነገሮች አሉ። ሶ ዋተር ሃይጂንን ወይም ደግሞ እምቦጭ አረምን ፕሮቴክት የምናደርግበት ወይ ያስፈልገናል። ሶ the government should be alerted ሶ የሆነ ጂፒኤስ ትራክ አድርገን ተመሳሳይ እምቦጭ አረሞች ሲፈሉ ሊሆን ይችላል፣ ራሱ እምቦጭ አረሙ ሲሆን ሊሆን ይችላል። ሶ ኢሜጅ እዛች ጋር የሳተላይት ኢሜጀሪ ተጠቅመን ሊሆን ይችላል። ከሳተላይት የሚመጣውን ሪል ታይም ላናገኝ እንችላለን። ግን ከሳተላይት የሚመጣውን ኢሜጅ ወስደን እሱን ሞዴሉን ትሬን አድርገንበት we can create something እምቦጭ አረሙን ዲቴክት የምናደርግበት እና ሞኒተር የምናደርግበት መንገድ። that was really cool idea yes እና when I ለአስተማሪ ስነግረው አይ እሱ ነገር እኮ ምናምን ነገር አለኝ ማለት ነው። I give up they make you በቃ ቶሎ give up እንድታረግ ያንዳንዴ በቃ ምናምን ነገር አልኩኝ። ግን ሊትሬቸር ሪቪው አለ no think about it I will. So let's go to the last question. So after being a lecturer, an engineer, product manager, writer and community builder, what are you ultimately trying to become? Human. In general, where should we expect you in the next 3 to 5 years now? To be honest, I want to see myself building ትልቅ products that solves problems for many people, building a product that makes million revenue. ምናምን ነገር I wish እሱ ነው wish ማድረገው። ግን ደግሞ as a person I want to be human እንዳልኩ human ስለ the ultimate goal እሱ ነው። without ማንንም ሰው ምኑንም ሳላውቅ ምን የት እንደተወለደ ብዙ ጊዜ ኮሚኒኬት ሳደርግ I don't give እንደዚህ አይነት ነገሮችን እና ከዘሩም የበለጠ ካለበት ስታተስም የበለጠ ከሚያሳልፋቸውም ነገር የበለጠ ሰው ሆኖ መኖርና ሰው ሆኖ መሞትን የመሰለ ነገር የለም። ሶ ራንደም ሰው መሆን አልፈልግም። ራንደም ኤምፕሎይ መሆን አልፈልግም። የሆነ ዝም ብሎ አይነት ሰው መሆን አልፈልግም። ሶ የሆኑ ሰዎች ላይ ሁሉም ሰው ላይ ኢምፓክት አትፈጥርም። ሁሉንም ሰው መቀየር አትችልም። ለሁሉም ሰው መድረስም አትችልም። ግን ለሆኑ ሰዎች እና ማድረግ ለምችለው ነገር በሙሉ ሰው ሆኜ ማለፍን እመርጣለሁ። እሱ ነው ዳሪ በቃ ላይፍ ታይም ጎሌ። አሁን ሰው አይደለሽም ወይ የሚሉ ነገሮች ሊመጡ ይችላሉ። ግን ሰው መምሰልና ሰው መሆን በጣም የተለያዩ ነገሮች ናቸው። ሰው የሆነው እኛ ስንፈጠር ሰው ነን። ግን ደግሞ ሰው ሆነን እንድንቀጥል የአውሬነት ካራክተር እንዳይኖረን ሰው ሆኖ አውሬ መሆንና መልአክ መሆን በጣም የተለያዩ ነገሮች ናቸውና እሱን ካራክተር እንዳይኖርህ ውስጥህ ሰው መጥላት አልፈልግም። ጥላቻ ሳይኖረኝ ውስጤ ካልቻልኩኝ ረስቻቸው ከቻልኩኝ ረስቻቸው ካልቻልኩኝ ይቅር ብያቸው አልፌ ሰው ሆኜ መኖር ነው የምፈልገው። እሱ
as a product person እንዳልኩ ሚሊዮን revenue ያለው ካምፓኒ ቢልድ ማድረግ ፈልገው አሮ ነው ምን ያክል ሰዓት ራሱ እንዳወራን to be honest ብዙ ጊዜ ከገስቶች ጋር ቁጭ ብዬ ሳወራ ስወጣ የሆነ ነገር ይዤ ነው የምወጣው እኔ እውነት የሆነ አዲስ አይነት ፐርስፔክቲቭ ይሰጡኛል most of the time እና this is one of the best ones I had እና በጣም ጸዴ ኤፒሶድ ነው ኢንፋክት እኔ ራሱ ወደ ፕሮዳክት ነው ልቀይር ይችላል እንዴ ባለፈው ኤክሶን አምጥተናል አሁን ደግሞ አሪፍ ነው እሱን ከጀርካ በስተጀርባ discussed so we had በጣም ጸዴ ሴሽን በጣም አሪፍ I hope እንደኔ በጣም ኢንስፓየርድ ሆናችሁ ብዙ ነገር የምትማሩበት ሴሽን ይሆናችኋል ብዬ ተስፋ አደርጋለሁ እዚህ ድረስ መታ ይሄን የመሰለ ፕሮግራም ስላቀረበችልን ሉናን በጣም እያመሰገንኩኝ የዛሬው ደግሞ ቤስት ይሄን የመሰለ ስቱዲዮ በዚህ መሰለ ኳሊቲ እና በዚህ መሰለ አቀራረብ እንድናቀርብላችሁ ያመቻችልን ሞሽን ሚዲያና ፕሮሞሽንን ያመሰገንን ዛሬ ኤፒሶድ ስራችንን በዚሁ እንቋጫለን በጣም አሪፍ ነበረ I hope you will like the video like እና subscribe-አችሁ እንዳትረሱ በጣም ነው እናመሰግነው thank you bye በቃ ተጋብዣለሽ ነው ሳበኔ ነው ቢያልፍ ራሱ